ሶሻል ሚዲያ ማርኬቲንግ የተማረ ሰው 25,000 እና 30,000 የሚያስከፍላችሁን እኔ በነጻ ልስጣችሁ። ይሄ ለጂም ኒሾች ነው። ጂም ቢዝነስ ኖሮ በጂም ኒሽ ውስጥ እየሄድክ ያለ እነዚህን 5 ጥያቄዎች መመለስ ካልቻልክ ጂምህ ይወድቅ። አንደኛ፣ ከስተማሪ ያመጣል ብለህ የምታስበው የትኛው የጂም ኮንተንት ይመስልሃል? ኤ ወርክአውት ጂም ኮንተንት ወይም ቢ የሰዎችን ችግር የሚፈቱ አጋዥ የጂም ኮንተንቶች። ቢ ካልክ ትክክል ነህ። ኢትዮጵያ ውስጥ አብዛኞቹ ጂሞች ተመሳሳይ ነገር ነው ፖስት የሚያደርጉት። ሰዎች ክብደት ሲያነሱና አጭር የአካል ብቃት እንቅስቃሴዎችን የሚያሳዩት። ከስተመሮች ሌላ ሰው ክብደት እያነሳ ስላዩ ብቻ ጂሙን አይቀላቀሉም። ሁለተኛ፣ ሰዎች ጂማቸውን እንዲያስታውሱት በቋሚነት ፖስት እያደረጋችሁ ነው? ኖ ከሆነ ችግሩ ይሄ ነው። ኢትዮጵያ ውስጥ ያሉ አብዛኞቹ ፖስት የሚያደርጉት ራንደምሊ ነው። አንዳንድ ጊዜ ፖስት ያደርጋሉ፣ አንዳንድ ጊዜ ደግሞ ፖስት ያደርጉ። ደንበኞች ደግሞ አዘውትረው ሳያያችሁ ሲቀሩ ጂሞ መኖሩን ይረሱታል። ደንበኞች ሊሆኑ የሚችሉ ሰዎች ወደ ሌላ ቦታ ይሄዳሉ። ስለዚህ ችግሩ የእርሶ ጂም ሳይሆን የኮንተንት ስትራቴጂ ነው። ይህን ለማስተካከል የሳምንት ቫልዩ የሚያሳይ ወጥ የሆነ የፖስቲንግ ፕላን ያስፈልገዋል። ሶስተኛ፣ ሰዎች ጂም ውስጥ የሚቀላቀሉበት ትልቁ ምክንያት ምን ይመስላችኋል? ኤ ኢኩፕመንት ወይም የሚያገኙትን ልምድ፣ ድጋፍና ውጤት። ቢ ካልክ ትክክል ነህ። አብዛኛው የኢትዮጵያ ጂሞች የሚሳሳቱት እዚህ ጋር ነው። እነሱ ሶሻል ሚዲያ ላይ ኢኩፕመንትንና ራንደም ወርክአውት ክሊፖችን ብቻ ነው የሚያሳዩት። ነገር ግን ኢኩፕመንት ብቻ ሰዎችን ታማኝ አያደርጋቸውም። ግን ኤክስፒሪየንስ ዳዝ። ሰዎች ጂም ውስጥ የሚቆዩት ድጋፍ ስለሚሰማቸውና ጂሙ እኔን ያግዘኛል በማለት ነው። ስለዚህ ኮንተንቱ ያንን ልምድ ማጉላት አለበት። ምሳሌ የሜምበር ትራንስፎርሜሽን፣ የትሬነር ሰፖርት እና ጋይዳንስ። አራተኛ፣ ውስጥ የምታደርጉ ተማሪዎችን ያግዛሉ ወይም አድቫንስድ የሆኑትን ብቻ ነው የሚያግዘው። ፌሪዚየስ ችግሩ እዚህ ጋር ነው። ኢትዮጵያ ውስጥ ያሉ ብዙ ጂሞች ኮምፕሌክስ ሩቲንን ነው ፖስት የሚያደርጉት። ጀማሪዎች ይህንን አይተው ካን አይ ዱ ኢት ብሎ ይሰማቸዋል። ስለዚህ ጭራሽም አይቀላቀሉ። ስለዚህ ሁሉንም የሚረዳና የሚያነሳሳ ኮንተንት ያስፈልጋቸዋል። ልምድ ያላቸውን ብቻ አይደለም። ምሳሌ አጭር ለመከተል ቀላል የሆኑ ኮንተንቶች፣ የአጋዥ የሆኑ ኮንተንቶች፣ ለጀማሪዎች አመጋገብ መመሪያ፣ የጀማሪዎች ስኬት ታሪክ እና መጨረሻ አምስተኛ፣ ጂሞ የሰውን ጎኑን ያሳያል ወይም ማሽኖችን ብቻ ነው? ማሽኖችን ብቻ ነው። ችግሩ እዚህ ነው ማለት ነው። ኢትዮጵያ ውስጥ ያሉ ብዙ ጂሞች ፖስት የሚያደርጉት ኢኩፕመንት እና ባዶ ቦታዎችን ነው። ሰዎች ከማሽን ጋር ኮንታክት አያደርጉ። ኮንታክት የሚያደርጉት ከአሰልጣኞች ጋር እና ከእውነተኛ ሜምበሮች ጋር ነው። ያለዚህ ኮኔክሽን ጂሞ ቀዝቃዛና የማይጋብዝ ሆኖ ይታያል። ይህን ለማስተካከል የሰውን ጎን የሚያሳይ ኮንተንት ምሳሌ ትሬነር ኢንትሮዳክሽን፣ ሜምበር ሰክሰስ ስቶሪ፣ ቢሃይንድ ዘ ሲን ሞመንት እና ጂም ካልቸር ናቸው። ሰዎች የሌላ ሰዎችን ታሪክ ሲያዩ መተማመን ይገነባል፣ ኮኔክሽን ይሰማቸዋል። ስለዚህ የመቀላቀልና የመቆየት እድላቸው ሰፊ ይሆናል። ስለዚህ እንደዚህ አይነት ኮንተንቶች እምነትን ይገነባሉ፣ ኢንጌጅመንት ይጨምራሉ እና አንዱ ጂም ከሌላኛው ጂም ጎልቶ እንዲታይ ያደርጋሉ። እንደዚህ አይነት ቪዲዮ የሚመቻቸው ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ ነው።